السلام عليكم ورحمة الله وبركاته. دعائتي ودوندمي مشنو لاباتي متدولو مشنو لاباتش متدوي مشنو لولاጆችህ የምትደውለው ሳይደውሉ ከቤተሰቦቻቸው ሳይገናኙ 1 ወር 2 ወር 3 ወር 4 ወር የሚቆዩ ብዙ እህቶች ብዙ ወንድሞች አሉ። አባት እናቶቻችሁ እናንተን ደስታ ሁሌ መስማት ይፈልጋሉ። ምንም እንኳን ባታረጉላቸው ደውላችሁ ብታዝናኗቸው ደውላችሁ ድምጻችሁን ብታሰሙ ደስ ይላቸዋል። መች ነው ለአባት ለእናቶቻችሁ የሚደውሉት? መች ነው አባቴ አብሽር ሁሉም ነገር ያልፋል ዱዓ አድርግልኝ አንተ ዱዓ ያስፈልገኛል አባቴ ሽርክ ቢድዓን ራቅ አላህን ፍራ ተውሂድ ላይ ቀጥ በል በአላህ ማሻረክ ሽከና ሁሴን ሰይድና ከድር ጂላሊ ማለት እሳት የሚያስገባ ነው ብለሽ አባትሽን እናትሽን መክረሻል? ብለክ አባትክን እናትክን መክረሃል? ሐቂቃ አባት እናቶቻችሁ የሆነ ነገር ቢቸግራቸው የሆነ ነገር ቸግሮኛል እንኳን ቢሏችሁ እንደምንም ብላችሁ እንኳን በእጃችሁ እንኳን ገንዘብ ባይኖር ተወዳድራችሁም ቢሆን አባት እናቶቻችሁን ለማስደሰት ማድረግ ያለባችሁን ሁሉንም ነገር ታረጋላችሁ። ግን በአኺራ ጉዳይ ብዙዎቻችን ተዘናግተናል። እኛ የምንማረው ስለ ዲናችን ስለ ተውሂድ የሱና እህቶች የሱና ወንድሞች ብዙዎቻቸው ስለ ሽርክ ስለ ቢድዓ አውቀዋሉ። ግን አባት እናቶቻቸው እዛው ላይ ናቸው፣ ሽርክ ላይ ናቸው፣ ቢድዓ ላይ ናቸው። ሼከና ሁሴን እንደዚህ ያድርግልኝ፣ ጂላሌ እንደዚህ ያድርግልኝ፣ ሰይድና ከድር እንዲያደርጉልኝ የሚሉ ናቸው። ያንቺው መማር ያንተው መማር ምን ዋጋ አለው? ብቻ የሆነ ነገር ሲጎላቸው ብር መላክ ብቻ ሳይሆን ለዘላለማዊ ሀገር እንዲዘጋጁ ለመጨረሻው ቤታቸው ለጨለማው ቤታቸው ራሳቸውን እንዲያዘጋጁ ነገ ቀን በአኺራ ገንዘባቸው እንደማይጠቅማቸው ልጆቻቸው እንደማይጠቅማቸው የራሳቸው ስራ እንደሚጠቅማቸው ነግራችኋል ወይ? ለአባት ለእናቶቻችሁ ዳዋ አድርጋችኋል ወይ? ብር መላክ ብቻ አይደለም ከሽርክ ከቢድዓ አላህ እንዲጠብቃቸው ዱዓ አድርገናል ወይ?